ከቀን ወደ ቀን እየተባባሰ የመጣው ሰዎች ላይ እየተከሰተ ያለ ይሄ ፍርሃት መንፈስ ፍርሃት በጣም በቃ አስፈሪ ነገር ነው። እኔ እያወራሁ ያለሁት ስለ አማኞች ነው። አማኞች የእግዚአብሔር ቃል ሲናገር ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ምን ይላል? እግዚአብሔር የፍቅር የኃይል ደግሞ ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። አልሰጠንም ካለ ባለቤት አለው ማለት ነው ፍርሃት። ፍርሃታችሁን ለባለቤቱ መልሱ፣ የእናንተ አይደለም። እዚህ ምድር ላይ አማኝ በሚኖርበት ጊዜ ጦር ሜዳ እንደገባ ነው የሚቆጥረው። ባይደወይ የኛ የሆነውን የጦር ዕቃ ነው የምናነሳው። ጦር ሜዳ ስንገባ የሰው መሳሪያ ይዘን አንገባም። ጦር ሜዳ ጦር ሜዳ ከገባህ በኋላ ትፈራለህ ማለት እያንዳንዷ ደቂቃ ህይወትን ታስከፍላለች። አትፈራም። ከገባህ ወደፊት ነው የምትሄደው እና ወደ ኋላ መመለስ የለም። ምን ልላችሁ ፈልጌ ነው፣ ፍርሃታችሁን ፊት ለፊት ተጋፈጡት። ያስፈራችሁን ነገር የት ነው የፈራችሁት? የፈራችሁበት ቦታ መገኘት አለባችሁ። ባይደወይ እንደምታሸንፉትና እንደምትሸነፉ ማየት አለባችሁ። ከተሸነፋችሁ ለነገ ተዘጋጅታችሁ ትመጣላችሁ። ካሸነፋችሁ በዛው ትቀጥላላችሁ። ቤት መደበቅ አያዋጣም። ስለዚህ ወደፊት ነው የምንወጣው ማለት ነው። እግዚአብሔር ቃል ሲናገር እንደዚህ ይላል፣ ጻድቅ እንደ አንበሳ ያለ ፍርሃት ይኖራል ይላል። ጌታ ኢየሱስ ይባርካችሁ።